M2 እስላማዊ ዳዕዋዎችና ታሪኮች የሚተላለፉበት ቻናል subscribe አድምጥ እስክታውቅ ድረስ አላህ ለምን እንደመረጠ እነዚያን ወንዶች ለነብዩ ጓደኝነት ነብዩ ሰሙ ሰለላሁ ዐለይሂ ወሰለም ስለ አንድ ሰው ኻሊድ አልሁደሊ ስለሚባል መካ ሰዎችን ሰበሰበ ነብዩን ለመግደል ሰለላሁ ዐለይሂ ወሰለም ነብዩ ተጣሩ ሰለላሁ ዐለይሂ ወሰለም ከእውነተኞች ወታደሮች አንዱ አሉትም ኻሊድ አልሁደሊ ያስቸገረኝ በሌላ ድንበር ያለፈ ነው ወታደሩ አለ ህይወቴ ለህይወቱ ፊዳ ይሁን በፈለጉት ዘዙኝ አሉ ሰለላሁ ዐለይሂ ወሰለም ወደ መካ ሂድና የኻሊድ አልሁደሊ ራስ ይዘሊና ወደ ኋላ ዓለም አልዘገየም ይቅርበልኝ አላለም ተልኮ ከባድ ነው አላለም ነገር ግን ማብራሪያ ፈለገ አለ ያ ረሱላህ ሰውየውን ፍጹም አይቻላውቅም አላውቀውም ነብዩ ሰለላሁ ዐለይሂ ወሰለም አሉ የሰውየው ምልክት ልክ ስታየው ተፈራዋለህ አረቦች ነበር ኻሊድ አልሁደሊ በሺህ ወንድ የሚመዘን ወንድ ነው ነገር ግን ኢማን ሰዎች ከጀባሩ ውጪ ማንንም አይፈሩም ኢብኑ ኡነስ ሄደ ንጹህ አላህን ፈሪው መካ እስኪደርስ ድረስ ኻሊድ አልሁደሊ በድንኳን ውስጥ ሰዎችን ያሰባስባል በወራዳ ሴራው አብዱላህ ብን መስመጣ ወለሱ አገልግሎቱን ያቀረበ ጦርነት ማታለል ነውና ተቀበለው አቀረበውም ከቀናት በኋላ እሱና ኻሊድ አልሁደሊ ከድንኳኑ ጀርባ እየሄዱ አብዱላህ ብን ኡነስ ዘይፉን መዘዘና የሰውየውን ጭንቅላት ቀላው እንደዚህ ናቸው የነብዩ ባልደረቦች ሰለላሁ ዐለይሂ ወሰለም አብዱላህ ብን ተመለሰ ተጠቅሞ ወደ መዲና ተልኮን ከፈጸመ በኋላ የውሻውን ጭንቅላት በፊት ለፊት ተሸክሞ ልክ እንደደረሰ ወህዩ ነብዩ ሰለላሁ ዐለይሂ ወሰለም ቀድሞ ነግሯቸው ነበር ወታደሩ ተልኮን በተሟላ መልኩ እንደፈጸመ ልክ እንዳዩት ነብዩ ሰለላሁ ዐለይሂ ወሰለም አሉ የተሳካለት ፊት በትሬን ያዝ ተመረኮዝባት አለ በሷ ነው የመልቂያ መማውቀ ተመርኳዦች ጥቂት ናቸው በሞተ ጊዜ አዘዘ ያቺ ብትር በከፈን ውስጥ አብራ እንድትከፈን ምስክር እንድትሆን አላህን እንደረዳና ነብዩን እንደረዳ ይሄ ነው ታሪካቸው የኛስ ታሪክ ምን ይሆን ይሄ ነው አቋማቸው የኛስ አቋም ምን ይሆን ከምናየው ሁሉ ጋር ፈተናዎችና ማታለያዎች የባጥል በየቦታው መታየት አላህ በነገሩ ላይ አሸናፊ ነው ነገር ግን አብዛኛው ሰዎች ይሄን አያውቁም ከምናየው ሁሉ ጋር የሰዎች ወደ ስሜት መጣደፍ ከትዕዛዛት መሳነፍ ከነዚህ መካከል አሉ ከሰዎች ቡድኖች አላህ የመረጣቸው የመለመላቸው ከፈተናም የጠበቃቸው የአላህን ትዕዛዝ በጠበቁ ጊዜ እነዚህ ናቸው ባይተዋር የተባሉት እነሱንም ነው በእነዚህ ቃላቶች የማጽናት የፈለኩት አብዱላህ ብን መስዑድ ረዲየላሁ ዐንሁ እንዲያለ ነብዩ ሰለላሁ ዐለይሂ ወሰለም አሉ እስልምና ባይተዋር ሆኖ ጀመረ ባይተዋር ሆኖም ይመለሳል እንደጀመሩ ለባይተዋሮች ጡባ አለላቸው ተባሉ እነማን ናቸው ስማ ባረከላሁ ፊክ ተባሉ እነማን ናቸው ያ ረሱላህ አሉ እነዛ የሚያስተካክሉ ናቸው ሰዎች ሲበላሹ እነዚያ የሚያስተካክሉ ናቸው ሰዎች ሲበላሹ አልባኒ ረሂመሁላህ ሰሂህ አድርገውታል አስተውል ባረከላሁ ፊክ በነብዩ ሰለላሁ ዐለይሂ ወሰለም የሚያስተካክሉ ሚለው ቃል ሳሊሆች አላሉም በጎነት ብቻውን አይበቃም ከባህሪያቸውም ደግሞ እነሱ የተቃኑ ናቸው በዳዕዋቸውና በማስተካከል ተስፋ ቆራጮች አይደሉም ለተበላሸው ተጨባጭ እጅ አልሰጡም በሰዎች መካከል ከማነሳቸው አንፃር ባይተዋሮች ተብሎ ተሰየሙ ሙስሊሞች በሰዎች ዘንድ ባይተዋሮች ናቸው ሙእሚኖች ደግሞ በሙስሊሞች ዘንድ ባይተዋሮች ናቸው ዓሊሞች ደግሞ በሙእሚኖች ዘንድ ባይተዋሮች ናቸው አህለ ሱናዎች እነዚያ ሱናን ከቢድዓ የሚለዩት ደግሞ በዓሊሞች ዘንድ ባይተዋሮች ናቸው ወደ ሱና ተጣሪዎች በተጻራሪ ሰዎች አዛ ላይ የሚታገሱት እነዚያ ሁሉ የበለጠ ባይተዋሮች ናቸው እነሱ ነገር ግን በእውነት አላህ ቤተሰቦች ናቸው
በእነሱ ላይ ባይተዋርነት የለም ጠርጣሪ እንዳይጠረጥር ጉረባዎቹ እድለቢስነት ወይም በእጦት ውስጥ ናቸው ብሎ እንደውም ደስተኞች ናቸው ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት ለባይተዋሮች መልካም አላቸው ጡባ ደግሞ መልካም ከሚለው ነው አላህም አለ መልካም አላቸው በጎ መመለሻም አላቸው እነሱም በዱንያ ደስተኛ ናቸው በአኺራ ደግሞ ከአንቢያ ቀጥሎ ናቸው ለዱንያ መልካም አላቸው በአኺራ መልካም አላቸው አቡ ሰዒድ እንደዘገቡት አሉ ጡባ በጀነት ውስጥ ያለች ዛፍ ናት ጥላዋ 100 ዓመት ጉዞ ያስኬደ የጀነት ሰዎች ልብስ ከቆዳዋ ነው የሚወጣው አላህ ያንተ ጋር ያለው መልካም ነገር አትከልክለን እኛ ጋር ባለው መጥፎ ነገር ምክንያት ዛሬን ተመልከትና ሁኔታውን ማስተውል ዛሬን ተመልከት ሁኔታውን ማስተውል አንድ ወጣት ወይም አንዲት ሴት ከተስተካከሉ ከድሮ ጓደኞቻቸው መካከል ባይተዋር ይሆናሉ እንደውም ቤታቸው ውስጥ በቤተሰቦቻቸው መካከል ላግጣ ቅጥፈት ማፊዝ ይገጥማቸዋል እነሱን ግን አይጎዳቸው ነብዩ ሰለላሁ ዐለይሂ ወሰለም ማሉ መልካም ኑሮ ለባይተዋሮች አለ ደግሞ ማሉ ከበስተኋላችሁ የትዕግስት ቀናት አሉ የዛን ያጥብቆ ለሚሰው እናንተ ያላችሁበትን ከናንተ 50 አጅር አለው ለሰሃቦቻቸው ይላሉ ከበስተኋላችሁ የትዕግስት ቀናት አሉ ከነዚያ እናንተ ያላችሁበትን አጥብቆ ለሚይዝ ከናንተ 50 አጅር አለው ሰሃቦችም አሉ ያ አላህ ነብይ ሆይ ከነሱ ነው አይ ከናንተ ነው አሉ አይ ከናንተ ነው አሉ አውዛዒ ረሂመሁላህ አለ በነብዩ ሰለላሁ ዐለይሂ ወሰለም እስልምና ባይተዋር ሆኖ ጀመረ የሚለውን ረሂመሁላህ አለ እስልምና አይጠፋም ማለት ነገር ግን የሱና ሰዎች ይጠፋሉ ከነሱ አንድ ሰው ብቻ እስኪቀር ድረስ بسم الله الرحمن الرحيم የዳሩል መንዱድ መጽሐፍ ባለቤት እንደዘገበው ሰዎችን ድርቅ አገኛቸው በአቡበክር ኺላፋ ጊዜ ረዲየላሁ ዐንሁ ነገሩ ሰዎች ላይ ሲበረታ ወደ ስድቅ መጡና አሉ አንተ አላህ መልእክተኛ ምትኮይ አንተ አላህ መልእክተኛ ምትኮይ ሰለላሁ ዐለይሂ ወሰለም ሰማይ ያዘነበ አይደለም መሬትም አላበቀለችም ሰዎች እንደሚያልቁ እያሰቡ ነው ምን ታደርጋለህ ተመለሱ ታገሱ ከጭንቀት መውጫችን ቅርብ እንደሆነ ተስፋ አደርጋለሁ አላቸው እንዳነጉ ከቤቶቻቸው ሲወጡ የ1000 ግመል ቀፍለት ድምጽ ሰሙ ዘይት ስንዴ ዱቄት የተጫኑ ሆነው አረፉ ዑስማን ረዲየላሁ ዐንሁ በር ላይ ነጋዴዎቹ ደሱ መጡ ምንድነው የምትፈልጉት አላቸው የምንፈልገውንማ ታውቃለህ አሉት ስንት ታተርፉኛላችሁ አላቸው አንዱን ድርሃም በሁለት ድርሃም አሉት የበለጠ ተገምቷል አላቸው በአራት አሉት የበለጠ ተገምቷል አላቸው በአምስት አሉት የበለጠ ተገምቷል አላቸው አሉ በከተማ ውስጥ ከኛ ውጭ ነጋዴ የለም ማን ነው የሰጠኝ ሁሉ አሉት አለ አላህ ሰጥቶኛል በእያንዳንዱ ድርሃም 10 ድርሃምን አላህ ለፈለገው ያበዛለታል ከዚህ በላይ ያላችሁ ከዚህ በላይ ያላችሁ የለንም አሉ አላህን አስመሰክራችኋለሁ አላሁ ተዓላን አስመሰክራለሁ እኔ ቅፍለት የተሸከመውን ሰደቃ አድርጌዋለሁ ለድሆችና ለምስኪኖች ለአላህ ሸጠው ለአላህ ሸጠው አላህም ገዛው በተራቡ ሆድ ውስጥ አደረገው በምስኪኖች አንጀት ውስጥ ለሴቶች ለየቲሞችና ለመሳኪኖች አደረገው ዑስማንን የመሰለ ኬት እናገኛለን ዑስማንን የመሰለ ኬት እናገኛለን ያ በገንዘቡ የገዛ የዓለማቱን ጌታ ውዴታ ምግብን አበላ ሴቶችና የቲሞችን ተባበረ የአላህ ባሮች መቼ ነው የሚገለጸው እውነተኛ የእስልምና ወንድማማችነት ሙእሚኖች ወንድማማቾች አይደሉምን አሁን ካልታየ ፈተናውና መከራው በረታ ጊዜ መቼ ነው የሚታየው ወንድሜ አይደለም በምላሱ የወደደኝ ወንድሜ ግን በመከራ የወደደኝ ነው
ያም ገንዘቡ ለኔ የሆነው ችግርተኛ በሆንኩ ጊዜ ገንዘቡ ለሱ የሆነው በአከርካሪው በተመታ ጊዜ በምቾት ጊዜ ወንድም የሆነን አታመስግን በችግር ጊዜ የሚከዱ ወንድሞች አሉና ሰለላሁ ዐለይሂ ወሰለም አሉ የሙእሚኖች ምሳሌ በውዴታቸውና በመታዘዛቸው እንደ አንድ አካል ናቸው አንዱ ሰውነት አካል ሲያመው ሌላው አካል ይጠራራለታል ህመምና እንቅልፍ ማጣት ወንድሞቻችሁን አድኑ ወንድሞቻችሁን አድኑ የአክፍሮት ኃይላት ሳይቀድሟችሁ የሸቀጥ ነጋዴዎች ልብ እንዴት ይቆረጣል ችግርተኞችን እያየ ምንም ነገር ልታደርግላቸው የማትችል ስትሆን ለምን ተገለበጥክ አንቺስ ለምን ተገለበጥሽ ወዳንተም ወዳንቺም አንተ ቅንን መንገድ አውቀህ ተስተካከልከው ከዚያም መንገዱን ለቆ ለጠመመና ሁኔታው ለተቀየረ ሁኔታዋም ለተቀየረ ለዚያ ዱንያ ልቡን ለቀየረችበት ዱንያ ልቧን ለቀየረባት ሐቅን ላወቀው ሐቅን ላወቀችው ከዚያም ሌላ መንገድ ለተከተሉ ልቦና ውስጥ አንድ ጥያቄ አለ ላንተ የማቀርበው ላንቺም የማቀርበው ምን አግኝቶሽ ነው ምን አግኝቶህ ነው ለምን ተገለበጥክ ለምን ተገለበጥሽ ምንድነው መስረጃችሁ ምንስ ነው ምክንያታችሁ በየቀኑ መንገድ ላይ የወደቁ ሰዎች ዜና ይደርሰናል ከመዳኛው ቅፍለት ወደ ኋላ የቀሩ መሬት ላይ የሚነጠፉ ረፍትና ምቾትን ፈላጊዎች ኡማችን ጠላቶቿ ተጠራርተውባታል እሷ አሁን ታማኝ ወንዶችና አንስቶች በጣም ያስፈልጓታል እናንተ ግን ኡማችሁን ከባድ ሁኔታ ላይ ከዳችሁ ብርቱ ሰዓት ላይ ለምን ጠላትን በእኛ ላይ ታሰስቱብናላችሁ በተደጋጋሚ ጊዜ እንዲህ የሚል ነገር እንሰማለን ጓደኛ የተገለበጠ ወይም ጓደኛ የተገለበጠች ከዳተኛ ዱንያ ባህር ውስጥ ተሰጠሙ ባንድ ላይ ሊወጣን ከነበረ በኋላ ወደ አኺራ ሀገር መዳረሻ መሰላሉ አላውቅም ምን እንደሳበው ምን እንደሳባት ካተላዩ ባህር ከከዳተኛው ማዕበል ትዝታዋን እስካሁን አስታውሳለሁ ትዝታውንም እስካሁን አስታውሰዋለሁ ቃል ተጋብተን ነበር ከተለያየ እንደምንገናኝ በዚህም ላይ በተደጋጋሚ ቃል ተጋብተን ነበር ከዚያን ጓደኛዬ መንገዱን ተወ ባልደረባዬ መንገዱን ለቀቀ ሌላ መንገድን ተጓዘ ከተለያየን እንዴት ልንገናኝ እንችላለን እኔም ማልኩኝ የአላህን ቃል በመመላለስ ጌታችን ሆይ ቅኑን መንገድ ከመራህን በኋላ ልቦቻችንን አታዘንብልብን ጌታችን ሆይ ቅኑን መንገድ ከመራህን በኋላ ልቦቻችንን አታዘንብልብን ካንተ ዘንድ የሆነውን ችሮታን ለኛ ስጠን አነስ እንዲህ ይላል ብዙ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ሲደጋግሙ ታደምጣለሁ አንተ ልቦችን የምትገለባብጥ ሆይ ልቤን በዲን ላይ አጽናልኝ አልኩኝ ያ ረሱላህ በእኛ ላይ ይፈራሉ እንዴ በእርሱ አምነን እውነት ብለንዎት አሉ ልቦች ከአላህ ጣቶች ውስጥ በሁለት ጣቶች መካከል ናቸው ይገለባብጣታል ልቦች ከረህማን ጣቶች ውስጥ በሁለት ጣቶች መካከል ናቸው እንደፈለገ ይገለባብጣታል እንዲህ ማለትን አብዙ ልቦችን የምትገለባብጥ ሆይ ያ ሙቀልበል ቁሉብ በዲንህ ላይ አጽናን በሉ እናቴም ባባቴም ይሁንና እንዲህ ብለዋል ሰለላሁ ዐለይሂ ወሰለም ሰውየው ሙእሚን ሆኖ ያነጋል ካፊር ሆኖ ያመሻል ሙእሚን ሆኖ ያመሻል ካፊር ሆኖ ያነጋል ዲኑን ይሸጣል በዱንያ ትንሽ ሸቀጥ አልኩኝ ያ ሙቀልበል ቁሉብ ተብት ቁሉበና ዐላ ዲኒክ ጌታችን ሆይ ቅኑን መንገድ ከመራህን በኋላ ልቦቻችንን አታዘንብልብን አላህ ሆይ ዱንያን ትልቁ ሐሳባችን አታድርግብን የውቀታችን መዳረሻም ትናንት ባህር ዳርቻዎች ላይ የሰጠሙትን ያወጡ ነበር ዛሬ ደግሞ ከሰጠሙት ውስጥ ሆነው ربنا لا تزغ قلوبنا بعد إذ هديتنا اللهم لا تجعل الدنيا أكبر همنا ولا مبلغ علمنا وضع لي أحد الثقات
አንድ ታማኝ ሰው እንዲህ ሲል አወራኝ አስቀያሚ መኪና አደጋ ተመለከቱ ካለፉት ቅርብ ቀናት ባንዱ ቀን ውስጥ የፈጠነች መኪና ተከሰከሰች ከተገለበጠች በኋላ ከዛፎች በሆነው ባንዱ ዛፍ ሰዎች ተሰባሰቡ ከተገለበጠችው መኪና ዙሪያ ከነሱ ጋርም ነበርኩ ማለትም ጓደኛዬ መኪና ውስጥ ወጣት ነበር ምናልባትም ከእድሜው የመጨረሻ ሰዓት ላይ ምናልባትም ከሞት በሰከራት ላይ ከመኪናው የቀረበ ሁሉ እይታውን ሲመለከት ያዝናል ሐዘኑን የሚጨምረው ደግሞ የሙዚቃው ድምጽ ነው የሙዚቃው ድምጽ በኃይል የሚወጣ ነበር ከመኪናው ማዳመጫ አንዳንዶች ሊያጠፉትና ዘመን ሊያደርጉት ሞከሩ ግን በፍጹም አልቻሉም ይላል እኔ ተነስቼ በድንጋይ እስከ ከሰከሰው ድረስ ዝም ማድረግ ቻልኩ ከዚያም ወጣቱ ላይ መደጋገም ጀመርን እሱ የመሞቻ ሰዓት ላይ ነው ላ ኢላሃ ኢላላህ በላል ነው ላ ኢላሃ ኢላላህ በላል ነው ሊላት አልቻለም እምቢ አለን ልል ሞከረን ደጋገምንለት እሱ ግን ሊመልስልን አልቻለም ሩሑ እስክትወጣ ድረስ ልቡም እስክትቆም ድረስ ተንፋሹም ጸጥ እስኪል ድረስ በዚያች አስጨናቂ ሰዓት ሩሕ በምትወጣበት ሰዓት በዚያች አስጨናቂ ወቅት ራሱ ሙዚቃ በመኪናው ማዳመጫ የነበረው ኪሱስ ከነበረው ሞባይል ወጣ ያው ራሱ ሙዚቃ መኪናው ሲያደምጥ የነበረው ኪሱ ውስጥ ካለው ሞባይል ላይ ወጣ ሰዎች መኪናውን ከበው ያለቅሱ ጀመር ይደጋግሙም ጀመር ኢና ሊላህ ወኢና ኢለይሂ ራጂዑን በማለት ሙዚቃ ከዳቻቸው ምኞት አታለለቻቸው ሸይጣን በእነሱ ላይ ሳቀባቸው ወጣቶቻችን ከላ ኢላሃ ኢላላህ ውጪ የሞቱ ነው ወጣቶቻችን በሙዚቃ መሳሪያና በሙዚቃ ላይ የሞቱ ነው ረህማንም እውነት አለ ለሸይጣን እንዲህ ያለ ጊዜ ከነሱ የቻልከውን ሰው በድምጽ አታል በእነሱም ላይ በፈረሰኞችም በእግረኞችም ሆነ በገንዘቦቻቸውን በልጆቻቸውን ተጋራቸው የተስፋ ቃልም ገባላቸው ሰይጣንም ማታለል እንጂ የተስፋ ቃልን አይገባላቸው አንድ ሰው ለኢብኑ አባስ መጣና ስለ ሙዚቃ ፍትዋ ስጡኝ አላቸው ሐላል ነው ወይስ ሐራም ኢብኑ አባስ አሉ ሐላል ነው አልልህም አላህ ሐላል ያደረገውን ሐራም ነው አልልህም አላህ ሐራም ያደረገውን ግን አንድ ነገር ንገረኝ ኢብኑ አባስ ነው ይዟሉት አንድ ነገር ንገረኝ ባጥልና ሐቅ የውመል ቂያማ ሲሰባሰብ ሙዚቃ ከየትኛው ነው የሚሆነው ሰውየው አለ ከባጥል فقال ابن عباس አለው በልሂድ ለራስህ ፈትዋ ሰጥተሃል ከመመራት በኋላ ጥሜት አለ እንዴ አላህን ፍሩ የላ ኢላሃ ኢላላህ ህዝቦች ሆይ አላህን ፍሩ የቁርአን ህዝቦች ሆይ አላህን ፍሩ የሱረቱል ሐዲድ ህዝቦች የሱረቱል ቂታል የሱረቱል አንፋል አንተ በአላህ ላይ የምታላግጥ ሆይ አላህ ዐዘ ወጀልን ፍራ ሙዚቃንና ስለ ሴት ማውራትን ራቅ እውነታን ተናገር አላጋጭ መንገድ ራቅ መንገድ የሚሰብር አይደለም ጀግና አላህን የሚፈራ ነው ጀግና የአላህ ባሮች ከአላህ እርዳታ ትፈልጋላችሁ የበላይነትና መመቻቸትን ትፈልጋላችሁ ልጆቻችሁን በወንድነት ለማሳደግ ትፈልጋላችሁ ሴቶች ትፈልጋላችሁ ንጹሃን ጥብቅ የሆኑ ሴቶች ትፈልጋላችሁ ለሰማያትና ለምድር ጌታ ምላሽ ስጡ ምን ያክል ዋጋ አስከፍሎ ነበር ኃላፊነቱስ ምን ያክል ከባድ ነበር ከዚህም ጋር አንድ ሰው ወደ ኋላም አልተመለሰም ለነብዩ ሰለላሁ ዐለይሂ ወሰለም ዜና መጣላቸው መልእክተኞቻቸውን ወደ ሻም ከላኩ በኋላ ሮሞች መልእክተኞቻቸው ላይ ድንበር እንዳለፉ የተወሰኑ ሰዎችንም እንደገደሉ ሻም ሲገቡ ወደ እስልምና በሰላም ለመጥራት ከዚያም ገሳሲናዎች ድንበር አለፉና በነብዩ መልእክተኞች ላይ ግድያ ፈጸሙ ይህ ነብዩ ሰለላሁ ዐለይሂ ወሰለም አስቆጣቸው ተሰማቸው ወደ እነሱም 3000 ሰዎች ላኩ ወደ እነሱ 3000 ሰዎች ላኩ ፋርስና ሮሞች እስኪያውቁ ድረስ መዲና ውስጥ ወንዶች እንዳሉ የዚህን ዲን የሚጠብቁ
ለሴቶችን ክብር የሚቆሙ 3000 ሰዎችን ላኩባቸው ሄዱ በአላህ በረከትና በነብዩ ሰለላሁ ዐለይሂ ወሰለም ትእዛዝ ብዛታቸው 3000 ሆነው ነብዩ ሰለላሁ ዐለይሂ ወሰለም ሰራዊትን አዘጋጁ አሚርነቱን ማደላደሉ አርማውን ዘይድ ይሸከም ከዚያም ጃዕፈር ይሸከም ከዛም አብዱላህ ቢን ረዋህ ይሸከም ሄዱ በአላህ በረከት ሞታ ደረሱ ሮሞች ሰሙ የመምጣታቸውን ዜና ሮሞች ቅጥረኛ የሆኑ አረቦች 100,000 ሆነው ወጡ የሮም ክርስቲያኖች ደግሞ 100,000 ሆነው ወጡ በዚህ ቀን ተሰባሰቡ ለ3000 ሰዎች ከ200,000 በላይ ተፋላሚ በአላህ ልጠይቃችሁ ምን ሊያደርጉ ይችላሉ 3000 ሰዎች ከዚህ ግዙፍ ቁጥር ጋር ምን ሊያደርጉ ይችላሉ እነዚህ ከ200,000 ሰዎች ፊት ለፊት በሁሉም አቅጣጫ ቢከቧቸው እኮ ነገሩ በሰዓት አያልቅም ነበር ከዚያም ባነሰ እርስ በርሳቸው ተመካከሩ እንመለስ ለነብዩ ሰለላሁ ዐለይሂ ወሰለም ተጨባጩን እንገራቸው እርስ በርሳቸው ተባባሉ እናንተ ሲጀመር ለምን ወጣችሁ ምንድነው የምትፈልጉት ምንድነው የምትመኙት ጀነት ፈላጊዎች አይደላችሁም ይህችና ጀነት በሯ ተከፍተዋል ጀነት በሰይፍ ጥላ ስር ነው ጀነት በሰይፍ ጥላ ስር ነው እርስ በርሳቸው ተመካክረው ሲያበቁ አሉ ወደ መዲና መንገድ የለም ወይ ድል ወይ ሞት ወደ መዲና መንገድ የለም ወይ ጀነት ወይም ደግሞ ድል ተዘጋጃጁ ወደ አንዲት መንደርም ገቡ ሙእታ ወደምትባል ጦርነቱን በስሟ የተሰየመው በውስጧ መሸጉ ለ6 ቀናት ሙሉ ከባድ ፍልሚያ ሆነ ሮሞች በብዛታቸው በዝግጅታቸው እነዚህን ጥቂት ሰዎች ለማሸነፍ አልቻሉም 6 ቀን ልፋትና ድካም ነበር በ6ኛው ቀን ዘይድ ተገደለ በዚያው ቀን ጃዕፈር ተገደለ በዚያው ቀን አብዱላህ ቢን ረዋህ ተገደለ መዲና ውስጥ ሰሃቦች ከበዋል ወንዱም ሴቱም ህፃናቱም ዜናውን እየተከታተሉ በቀጥታ ስርጭት የሰራዊቱን ዜና የሚጋደለው ለእስልምናና ለሙስሊሞች ድል ብሎ ዛሬ ተጨባጩ እንድታስብ ፈልጋለሁ እነሱ በነቢያቸው ዙሪያ ከበው ተቀምጠዋል የሙስሊሞችን ዜና ሊከታተሉ ነብዩ ደግሞ ያስተላልፉላቸዋል ስለ ጦርነቱ በወህይ የሚደርሳቸው ዛሬ በስክሪኖች ፊት እንቀመጣለን በቻናሎች ፊት እንቀመጣለን በእግር ኳስ ልንመለከት ይሄ ነው ልዩነቱ በትናንትናውና በዛሬው መካከል እነሱ ተሰብስበዋል የሙስሊሞችን ዜና ለመከታተል የሙእሚኖችን አላህና መልእክተኛውን ሊረዱ እኛ ደግሞ ስክሪንና ቻናሎች ላይ ተሰብስበናል አላህን እንጂ ማንንም ማያውቁ ድቀት ነው ነብዩ ሰለላሁ ዐለይሂ ወሰለም ጦርነቱን ዜና እያስተላለፉላቸው ዘይድ ተገደለ ከዚያም ዝም አሉ ከዚያም አሉ ጃዕፈር ተገደለ ከዚያም ዝም አሉ ከዚያም አሉ አብዱላህ ቢን ረዋህ ተገደለ ከዚያም ዝም አሉ ጀነት ውስጥ ወደኔ ከፍ ተደርገዋል ማለትም ሶስቱ መሪዎች ጀነት ውስጥ ወደኔ ከፍ ተደርገዋል ና ወደ ጦር ሜዳው እንመለስ በጦር ሜዳው ሶስት መሪዎች ከወደቁ በኋላ አርማውን ሳቢት ብን አርቅም ተሸከመ ሳቢት ተሸከማት አለ እናንተ ሙስሊሞች ሆይ በራሳችሁ ላይ አሚር ሹሙ ለኻሊድ አለው አርማውን ያዝ ኻሊድ አለ አንተ ከኔ በጅራ ትቀድማለህ በደረጃም ትበልጣለህ በእስልምናም ትቀድማለህ አንተን አርማውን ያዝ አለበት ሳቢት ወላሂ ላንተ እንጂ አልተሸከምኳትም ማለት ኻሊድ ከሰለመ 3 ወር እንጂ አላለፈም ኻሊድ ከሰለመ ያኔ ከ3 ወር አላለፈም ነበር ኻሊድ ያ ከሙስሊሞች በተቃራኒ ሆኖ የተዋጋ የሁድ ቀን ያደረገውን ያደረጋቸው አሁን የመጀመሪያው ጦርነቱን በእስላም ተሳተፈ የላ ኢላሃ ኢላላህ ባንዲራ ከፍ አድርጎ ሳቢት አለ ተሸከማት ያ ኻሊድ ላንተ እንጂ አልተሸከምኳትም ከዛም ሳቢት ሰራዊቱን ጠራና አለ ኻሊድ በእናንተ ላይ መሪ እንዲሆን ተወዳላችሁ አሁን እንወዳለን ኻሊድ አሚርነቱን ተሾመ ባንዲራውንም ያዘ ከዚያም በጦር ሜዳው ከፍ ወዳለ ቦታ ወጣ መሬቱን ለየ ቦታውንም ለየ ቀኙን ክንፍ ቀየረ የግራ ክንፉንም ከፊትም ከኋላም ከዚያም ያጠቃ ያባረ ጀመር መዲና ውስጥ ኻሊድ ባንዲራውን ከተሸከመ በኋላ ነብዩ ሰለላሁ ዐለይሂ ወሰለም አሉ እገሌ ተገደለ በርግጥ ጀነት ወደኔ ከፍ ተደርገዋል ከዚያም አሉ አሁን ግን ባንዲራውን ከአላህ ሰይፎች አንዱ ሰይፍ ተሸክሞታል ጦርነቱ ተፋፍሟል ቃል ሊገልጸው የሚችል ሁሉ ጦርነቱ ይዛኔ እንደ ዛሬ ጦርነት አልነበረም የፈሪዎች ጦርነት የሸሾች ጦርነት እነዚያ ቦምብ የሚወረውሩ በአውሮፕላን ሴቶችና ህፃናትን የሚያጠቁ የበቆሎስ ወንድን ይገጥም ነበር
ጭንቅላት ይቀነጠሳል አካላት ይቆራረጣል ማሰብ ትችላለህ እስኪ ዘንቅ የሙስሊሞች ብዛት 3000 ሆኖ ከ200,000 በላይ የሚሆኑት ነበር የገጠሙት ማለትም አንድ ሰው 70 ሰዎችን መግጠም ይጠበቅበት ነበር ከአንድ ሰው 70 ካዲያንን መገጠም ይጠበቅበት ነበር በአላህ ልጠይቅ ኃይሉን ከየት ነው ያገኙት ከየትኛው አይነት ወንዶችስ ናቸው እነሱ አባቶቼ አያቶቼ ናቸው በእንደዚህ አይነት ወንዶች ነው ኡማው ድል የሚያደርገው ኻሊድ ቀኝና ግራ ክንፉ ቀያየረ የተመላለሰ ያጠቃ ጀመር ከወንዶችና ከጀግኖች ጋር ሞከረች ለመከባ አልቻሉም ከጦርነቱ መጨረሻ ቀን ኻሊድ ሚዛኑን ገለበጠ ከሰራዊቱ ኋላ ሰዎችን ላከ አቧራ እንዲያነሱ ተክቢራ እንዲያደርጉና የጦር ሜዳውን በተክቢራ እንዲሞሉት ሩሞች ፈሩ 7 ቀን ሙሉ እንዲየታገልን አልቻልናቸውም አሁን ከመዲና አጋዥ መጥቶላቸዋል ልንቋቋማቸው አንችልም አሉ ከዚያም ኻሊድ ጀመረ ከሞቱ ሰዎች ጋር እየተመላለሰ ማጥቃት ከባድ ጥቃት እስካደረሱ ድረስ ሩሞች አይተውት የማያውቁት ከዚያም ሙስሊሞችን ከጦር ሜዳው ማውጣት ጀመረ እጅግ በተካነ ስትራቴጂ ታሪክ እስከዛሬ ይመሰክርለት ሰራዊቱን አወጣ ከጦር ሜዳ ሩሞችን ከአደበ በኋላ መዲና ውስጥ ወንዶች እንዳሉ ካሳያቸው በኋላ የዚህ እንዲን ሴት የሚጠብቁ አሁን ተጨባጩ መዲና ተቀበላቸዋለች ህፃናትና ሴቶች ወጡ ሰራዊቱን ለመቀበል እንዴት ተቀበሏቸው በድንጋይ ነበር የተቀበሏቸው መልካም ልፋትን ከመልፋታቸው ጋር አላህ እንጂ ሌላው የማያቆም መስዋዕት ከመስዋዕትነታቸው ህፃናትና ሴቶች ተቀበሏቸው በድንጋይ ለኻሊድና አብረውት ላሉት እያሉ በአላህ መንገድ ላይ ከሞት ትሸሻላችሁ በአላህ መንገድ ላይ ከመሞት እናንተ ሸሺዎች ነብዩ ሰለላሁ ዐለይሂ ወሰለም ማለት ሸሺዎች አይደሉም ተፋላሚዎች ናቸው በአላህ ፍቃድ በትላንትናና በዛሬ መካከል ያለው ልዩነት ምንድነው እኔ እነግርሃለሁ ትላንትና ህፃናቶቻችን ኻሊድና አብረውት ያሉት ሰዎች በመዲና በድንጋይ ይቀበሉ ነበር ኻሊድና አብረውት ላሉት ወዴት ነው እናንተ ሸሺዎች ይያሏቸው ዛሬ ደግሞ ህፃናቶቻችን ዘፋኝን ይቀበላሉ በእጁ ጊታር ያዘን ጨፋሪ ተጫዋችን ከአየር ማረፊያ በጽጌረዳ አበባ ይቀበላሉ አታለለች ሴት በውበቷ ስማ አላህ ይጠብቅህና አህመድ ኢብኑ ሰዒድ ከአባቱ ይዞ እንዲህ አለ እኛ ዘንድ ኩፋ ውስጥ አንድ አቢድ የሆነ መስጂድ አዘውታሪ ወጣት ነበር መልከ ቆንጆ ዝምተኛ የሆነ አንዲት ቆንጆና ውብ የሆነ ሴት አየችው አፈቀረችውም ፍቅሯን በረታባት ከለታት ባንዱ ቀን መንገድ ላይ ቆመችበት እሱ ወደ መስጂድ ሊሄድ ሲፈልግ አለችው የማናግርህ አንዲት ቃል አድምጠኝና ከዛም የምትፈልገውን አድርግ ሄደ አላናገራትም ከዚያም እንደገና መንገዱ ላይ ቆመችበት እሱ ቤቱ ሊሄድ ሲፈልግ አለችው አንተ ወጣት የተወሰኑ ቃላቶችን አድምጠኝ የምነግርህን ትንሽ አቀረቀረና አላት ይሄ የሚያስጠረጥር ቦታ ነው እኔ ደግሞ ጠላለሁ የጥርጣሬ ቦታ መሆን አለችው ወላሂ እዚህ ቦታ የቆምኩት አንተ ሁኔታ ማላውቀኝ አይደለም የምነግርህ እንዳጠቃላይ ግን ሰውነቴ ባንተ ሐሳብ ተወጥሯል በአላህ በኔና ባንተ ጉዳይ በኔና አንተ ጉዳይ አይደለም አለ ወጣቱ ወደ ቤቱ ሄደ መስጊድ ፈለገ ግን አልቻለም መስጊድ ፈለገ ሶላቱን ማወቅ አቃተው ወረቀት አነሳና ደብዳቤ ጻፈ ከቤቱ ወጣ ሴቷ እዛው ቦታ ላይ ቆማለች ደብዳቤውን ወረወረላትና ወደ ቤቱ ተመለሰ ደብዳቤው እንዲህ ነበር ቢስሚላህ الرحمن الرحيم ወቂ አንቺ ሴት ሆይ አላህ ተባረከ ወተዓላ ሙስሊም ባሪያው ሲያምጽ ይደብቀዋል ባሪያው ዳግም ወንጀል ሲመለስ ይደብቀዋል የወንጀል ልብስን ሲለብስ ማለትም ሲዘወትርበት ግን አላህ عز وجل ለራሱ ቁጣን ይቆጣል ሰማይ ምድርን ተራራን የሚያጠብቅ ቁጣ ዛፍና ፍጥረቱን የሱን ቁጣ ማን ይችላል እኔ ያንን ቀን አስተውሻለሁ ሰማይ እንደዚህ ታተላ የምትሆንበት ጋራዎች በቀለማት እንደተነከረ ሱፍ የሚሆንበት ቀን ህዝቦች የሚንበረከኩበትን በታላቅ ከማሳደግ የበለጠ ወሳኝ ነው
سلوك طريق الهداية የሂዳያ መንገድ መከተል نعمة عظيمة من نعم الله على ትልቅ العبد ጸጋ ነው ከአላህ ጸጋዎች ለአንድ ባሪያ فإن الله ደግሞ يعطي الدنيا من يحب ومن لا ዱንያን يحب ይሰጣል ለሚወደውም ለማይወደው ولكن لا يختار ነገር للهداية ግን ለሂዳያ ይመርጣል والاستقامة ለኢስቲቃማም إلا من يحبهم ويستقيم የሚወዳቸውና ቀጥተኛው መንገድ ላይ ይመራቸው وإن تطع أكثر من في ምድር ላይ الأرض ያሉትን አብዛኛዎችን ብትከተል يضلوك عن سبيل ከአላህ الله መንገድ ያጠሙሃል قل لا يستوي الخبيث والطيب ولو أعجبك በልመጥፎና መልካም አይስተካከሉም ቢያስደንቅህ ولو أعجبك كثرة الخبيث ቢያስደንቅህ የሚመጥፎ ብዛት ما كان الله ليذر المؤمنين على ما أنتم አላህ عليه ለምን እናንተ እርሱ ባላችሁበት ሁኔታ የሚተው አይደለም حتى يميز الخبيث መጥፎን ከመልካም من الطيب እስከሚለይ ድረስ كيف يتميزون እንዴት ነው የሚለያዩት يتميزون بالامتحانات የሚለያዩት ፈተናዎች ነው بالابتلاءات በአደጋዎች بالمصاعب በመከራዎችና والآلام በህመሞች لله عبودية የአላህ ባርነት تحقق في የሚረጋገጠው الرخاء وفي الشدة በምቾትና في በችግር الرخاء كثير يحقق العبودية لله رب በምቾት العالمين ጊዜ ብዙዎች ለአላህ ባርነታቸውን ያረጋግጣሉ أما حين تواجههم በሚገጥማቸው ጊዜ ግን امتحانات ፈተናዎች وصعوبات ከባድ ጊዜያቶች وخطوبات አደጋዎች يسقط كثير ብዙዎች ይወድቃሉ لذلك كان من سنة ለዚህም الله ሲባል ከአላህ ህግጋት أن يبتلي السائرين ተጋዦችን መፈተን على هذا الطريق በዚህ መንገድ ላይ لأن ምክንያቱም الثمن غالي ዋጋው ውድ ነው ثمن الوصول إلى آخر الطريق غالي ከመንገዱ መጨረሻ መሄጃ ዋጋ ውድ ነው كان لابد أن يدفع الثمن ስለዚህ غالي ውድ ዋጋ ሊከፈል ግድ ነው ألف لام ميم. አሊፍ ላም ሚም حسب الناس ሰዎች ያሰቡ እንዴ يتركوا أن يقولوا አመንን آمنا በማለታቸው ብቻ لا يفتنون ከፈተና የሚያመልጡ ولقد فتنا الذين من እነዚያን قبلهم ከነሱ በፊት የነበሩት فلا يعلمن ፈትነናል الله الذين እነዚያ እውነት صدقوا የተናገሩትን አላህ በእርግጥ ما ያውቃል ولا አናሳነታቸውን يعلمن الكاذبين ውሸታሞችንም ያውቃል وما أكثرهم ብዙነታቸውን مصداق قوله የንግግሩ ما ማረጋገጫ أكثر الناس አብዛኛዎቹ ሰዎች ولو حرصت بمؤمنين ለማመናቸው ብትጓጓም ማያምኑ መንገዱ ليس بالسهل ቀላል አይደለም بل ይልቁንም مليء የተሞላ ነው بالمصائب والآلام በመከራዎችና በህመሞች محفوظ የተከበበ ነው بالمخاطر በአደጋዎችና والهموم والغموم በሐሳቦችና በጭንቀት ولقد تنزل على الأنبياء በነብያቶች ላይ እንኳን ወርዷል وهم أحب الخلق إلى الله እነሱ አላህ ዘንድ ይበልጥ የተወደዱ ሆነው من المصائب والآلام ما الله به አላህ عليم የሚያውቀውን ችግር ብቻ ያሳልፈዋል لذلك قال ابن ለዚህም القيم ኢብኑ ቀይም እንዲህ አለ يا دني الهمة አንተ የወረደ ዓላማ ባለቤት ሆይ يا ضعيف العزم አንተ ደካማ ውሳኔ ሆይ الطريق መንገዱ طريق ناح فيه ኖህ نوح የተጓዘበት መንገድ ነው وألقي في النار ከሊል الخليل እሳት የተጣሉበት ነው وأضجع للذبح እስማኤል إسماعيل ለእርድ የተኙበት ونزل ነው الضر على አዩብ أيوب ላይ መከራ የወረደበት وفقد ነው الولد ያዕቆብ ልጃቸውን وأدخل ያጡበት ነው السجن ዩሱፍ እስር ቤት የገቡበት ነው ونشر بالمناشير ያህያ በመጋዝ የተጋዘበት ነው وشج رأس الحبيب የሐቢብ ራስ የተፈነከተበት መንገድ ነው እናንተ ግን تستعجلون ትቸኩላላችሁ إذا نام المسافر መንገደኛው ከተኛ واستطال الطريق መንገዱ ረጅም ነው ብሎ متى يصل إلى መቼ المقصد؟ ሊደርስ ነው ከሚያስበው السلعة غالية እቃው ውድ ነች لذلك كان لابد أن يكون ስለዚህ الثمن ዋጋው ውድ ሊሆን ثمن ይገባል غالي ዋጋው ውድ ነው ماذا قدموا؟ ምን አበረከቱ قدموا كثير ብዙ አበርክተዋል قدموا في الطريق መንገዱ ما لا ላይ يخطر على البال በሐሳቡ ልማይ الذين ላበረክተዋል هاجروا እነዚያ የተሰደዱ وأخرجوا من ديارهم ሀገሮቻቸውም የተባረሩ وأوذوا في سبيل በመንገዱም የተጠቁ وقاتلوا وقتلوا የተጋደሉም የተገደሉ كل في سبيل الثبات ሁሉም በጽናት መንገድ ላይ في سبيل ሁሉም በእርዳታ መንገድ ላይ نصرة هذا الدين ይህ እንዲህ خذ ለመርዳት من دمائنا اليوم ዛሬ حتى ከደማችን ውሰድ حتى ترضى እስከምትደሰት بذلوا الأنفس በነፍስ ምትክ والمهج والأموال በሕይወትና በገንዘብ حتى ምትክ نثبت እንድንጸና لابد أن نعرف ማወቅ ይኖርብናል ما الأجر المترتب على በጽናት الثبات የሚገኘው አጀር ምንድን ما ነው الأجر በጽናት المترتب على الثبات የሚገኘው አጀር ምንድን ነው وجزاهم بما صبروا በመታገሳቸው ገነትና የሐር ልብስ መነዳቸው በውስጧ በባለ አጎበር አልጋዎች ላይ ተደጋፊዎች ሲሆኑ በውስጧ ፀሐይም ጨረቃም የሚታዩ ይሆኑ ለደጋግ ባሮች ያዘጋጅቻለሁ ዓይን ያላየችው ጆሮም ያልሰማችው በሰው ልብ ውል ያላለ በታላቁ አላህ ጠይቃለሁ እንዲደረሱ أسألك بالله በታላቁ العظيم አላህ ጠይቃለሁ كيف وصلوا إلى እንዴት تلك ወደዚህ ከፍ ያለ المراتب ቦታዎች ደረሱ الآية تغير مجرى አያዋ القوم የሰዎችን መንገድ آية ትቀይራለች واحدة تغير አንዲት مجرى አያ القوم የሰዎችን መንገድ ትቀይራለች فانظر ماذا صنعت فينا الآيات ከዚያ ብዙ አያዎችን በእኛ ላይ ምን እንደፈጠሩ ተመልከት في القرآن من ከቁርአን الأوامر ትእዛዛቶች ውስጥ إقامة الصلاة أكثر من 90 ሰላቱል أمر መስጊድ ከ90 ثم በላይ انظر في ተጠቅሷል واقعنا مع صلاتنا ከዛም እኛ ሰላታችን ላይ ያለን ተጨባጭ ተመልከት الآية تغير مجرى القوم آية واحدة تغير مجرى القوم فانظر ماذا صنعت فينا الآيات ማን ነው ይመልስላቸው የሙዓዝና የሙዓወዝ የአፍራህ ልጆች አይነት መልስ የ16 ዓመቶቹ እነዚያ የበድር ጦርነት ቀን አቢጃህልን ፍለጋ የወጡ ሰፍ በሚስተካከልበት ጊዜ አብዱራህማን ኢብኑ አውፍ እንዲህ ይላል እኔ ራሴን በሁለት ህፃናት መሃል አገኘው ልቤ ተጨነቀ እኔ የፈለኩት ጀርባዬን የሚጠብቁ ወንዶች ነበር በተናገሩ ጊዜ ግን የወንዶች ወንድ እንደሆኑ አወቅኩ አጎታችን የታላ አቡ ጀህል አሉኝ አልኳቸው ከሱ ምን ትፈልጋላችሁ ሰምተናል እሱ ነብዩ ሰለላሁ ዐለይሂ ወሰለም የሚሰድብ ሰው ነበር አሉ ብታውቁት ምን ታደርጉታላችሁ አልኳቸው ብታውቁት ምን ታደርጉታላችሁ አልኳቸው አሉኝ በእውነተኛ የጀግና እይታ ወላሂ ካየነው አካላችን ከአካሉ አይለያይም ወላሂ ካየነው አካላችን ከአካሉ አይለያይም ወላሂ እሱ ከዳነ እኛ አልዳንም በተገለጸለት ጊዜ እነሱ እውነተኞች እንደሆኑ
ያለበትን ነገራቸው እንደ ቀስት ተፈትልከው ሄዱ ሰፎቹን እየሰነጣጠቁ በሰይፋቸው ማጣደፉት ለሞት እስኪያበቁት ድረስ ወደ ሐቢብ ተመለሱ ሰለላሁ ዐለይሂ ወሰለም በስራት እየተናገሩ እኔ ገደልኩ የአላህን ጠላት እያሉ ዛሬ ማን ነው ለአላህ ጠላት ማን አለው አድምጥ ባረከላሁ ፊክ ከሰሃቦች ውስጥ ትዳር እንዲስተጓጎሉ ካደረጉት ወጣቶች ላይ አቀበት ከሆነባቸው ነገር የመህር መወደድ በሺዎች የሚቆጠር አላህ ህግ ያላወረደበት ኪት ያመጣሉ ወጣቶች በ30 በ40 በ50 የሚቆጠሩ ሺዎች ደሞዛቸው ከአንድና 2000 ያልዘለለ ሆነ ፊትና በሁሉም ቦታ ያሳዳቸዋል ሴቶችን ያሳዳሉ ወንዶችን ያሳዳሉ ከዛም ይህ አቀበትና ይህ መሰናክል ይቀመጥባቸዋል ሲጀመር ከትዳር የሚፈልገው ነገር ምንድነው ሲጀመር ከትዳር የሚፈልገው ምንድነው የትዳር ዓላማ ሴቷን መጠበቅ ያንን ወጣት መጠበቅ ሙስሊም ቤተሰብ መመስረት አይደለምን ዛሬ ሙስሊም ቤተሰብ አይመሰረትም በሚሊዮን ብሮች ካልሆነ በስተቀር ወጣቶች ከየት ያመጣሉ በሚሊዮኖች የሚቆጠር ብር ይሰርቃሉ ወይስ ወደ ዚና ይመለሳሉ እኛን ሰበብ ወደዛ ይገፋናቸው ስንት ወጣት ስርዓት ይዞ ብልቱን ሊጠብቅ ሲፈልግ ፊቱ ላይ ያለው ብር ይዘጋውን ያገኘዋል ከዛም ለመሸነፉ ሰበብ ይሆንበታል ሁሉም ኃላፊነቱን ሊሸከም ይገባል ሐላል በመቶ ሺህ ብሮች حرام በቀላል ብር حرام በ10 ብሮች في حين أن الحلال حلال دمو أهم بمئات الآلاف من الريالات بمتو الشيوش اتقوا الله عباد الله اللهم فروا يا الله بارك قال لي أحدهم عند سوسي نقري يروي قصة زواجه سلقا بتشاو هنيتا قال حين عزمت على الزواج تدار مياز بوسكو كزي اخترت بيت مرتكو صالحا أعرفه يماك أون صالح بيت قال فذهبت إلى أبيها في المسجد ودا أباتو هيدكو مسجد صليت بجانبه أتقبو سجدكو فلما انتهى من صلاته صلاة كبك أبو هلا بالموضوع على رأسو كفتكو لت بمربت بيت هو يعرفني السياق إني البرقت قال أنت علي أنت ممن نرضى ديننا بحريون من نود اللساونة جئنا بأهلك بيت سبوشين أمتاتشو حتى نتعرف عليهم عندن نتواوق أتشو جئته بعد أيام بأهلك ከቀናት በኋላ ቤተሰቦችን ያመጣው تعارف الأهل ቤተሰቦች ተዋወቁ وحصل بينهم በመሐከላቸው መዋደድና መግባባት ተፈጠረ قال لي الأب አለኛ አባት الأسبوع القادم በሚቀጥለው ሳምንት ኢንሻአላህ ትመጣለህ ከምስክሮችህ ጋር نعقد لك على فلان ከግሬት ጋር አቅድ እናደርግልሃለን أردت ፈለኩኝ أن يبين لي እንዲገልጽልኝ كم ስንት المهر ነው መህሯ ما هي ምንድነው የሚያስፈልጋት ما هي الضوابط ምንድነው ቅደም ተከተለው አልተናገረም قال الموعد አለ ቀጠሮ الأسبوع القادم መጪው ሳምንት يقول الشاب ወጣቱ ይላል كنت على الوظيفة منذ 10 በስራ ላይ سنوات ነበርኩ ለ10 ዓመታት جمعت مبلغ 20,000 አጠራቅሜ ريال ነበር 20 ሺህ ሪያል والله إنجاز يا إخوان والله سكيت ነው ወንድሞቼ في ظل هذه الظروف التي نمر بها አሁን ካለንበት ሁኔታ أن يجمع مبلغ 20 ሺህ 20,000 መጠራቀም መቻሉ قلت አልኩኝ 20,000 20 ሺህ أستحي أن أعطيه إياها ለሷ መስጠት አፍራለሁ في ظل تنافس ሰዎች الناس እየተሽቀዳደሙ ባሉበት على المظاهر والإسراف በግልጽ والتبذير የሚደረጉ ብክነት حتى أصبحنا እያደርን የሸይጣን ወንድም እስክንሆን ድረስ እነዚያ መሰረታቸው ብክነት የሆኑትን ማባከን አታባክን تبذير إن المبذرين እነዚያ كانوا ባካኞች የሸይጣን ወንድሞች ናቸው ይላል ቁርአን يقول فاقترضت 20 ሌላ 20 ሺህ ተበደርኩ كم أصبح المبلغ ስንት ሆነ ገንዘቡ 40 40 ሺህ ሆነ አልኩኝ ال40 ما تكفي اليوم 40 ሺህ አይበቃም ዛሬ ال40 والله 40 አይበቃም አልኩ فذهبت في اليوم المحدد በተቀጠርኩበት ቀን ሄድኩ ሼኹ ኒካ ሊያደርግ መጣ وبدأت الدقائق تمر ደቂቃዎች علي እየሄዱብኝ ነው እኔ وأنا በጣም ፍርሃት ውስጥ ሆኜ حتى حانت ያቺ تلك ሰዓት الساعة እስክትመጣ التي قال فيها ሸሁ አለ الشيخ كم المهر ስንት ነው መህሩ فسكت ዝም አልኩ فرددها علي ደገመልኝ አሁን قلت አልኩት 40,000 40 ሺህ ብር قال الأب لا. አባቷ አለ አይሆንም قال الأب لا አባት አለ አይሆንም فسقط قلبي بين يدي ልቤ ደነገጠ قال الأب አባት አለ 5,000 تكفيها 5000 ይበቃታል 5,000 5000 تكفيها ይበቃታል واستعن بالباقي أنت وإياها በቀሪው አንተና እሷ ለመጠቃቀሚያ አድርጉት አለን فقمت وقبلت رأسه ቆምኩና ግንባሩን ሳምኩት وحق لمثل هذا أن ይገባዋል የዚህ አይነቱ ሰው ግንባሩ ሊሳም ومثله قليل የሱ አይነቶቹ ትንሽ ናቸው ومثله የሱ አይነቱ قليل ጥቂት ናቸው أعينوا الشباب ወጣቶችን አግዟቸው ساعدوا الشباب ወጣቶችን እርዷቸው احفظوا الفتيات ሴቶችን ጠብቁ احفظوا المجتمع
ማህበረሰቡን ጠብቁ الزنا في كل مكان ዝሙት በሁሉም ቦታ ነው اتقوا الله عباد አላህን الله ፍሩ የአላህ ባሮች يسروا ولا تعسروا አግራሩ አታጠባብቁ يسروا አግራሩ ولا تعسروا አታጠባብቁ اللهم አላህ ሆይ من يسر على الشباب فيسر ወጣቶች عليه ላይ ያገራላቸውን አግራለት ومن عسر عليه እነሱ ላይ ያጠበቀ ደግሞ فرده إلى الحق يا رب ወደ ሐቅ العالمين መልሰው ያ ዓለማቱ ጌታ اللهم طهر بيوتنا من الشاشات والقنوات اللهم احفظ نساءنا وأطفالنا اللهم وسع على شباب المسلمين يا رب العالمين اللهم حصن فروجهم وغض أبصارهم وثبتهم على الطاعة يا رب العالمين اللهم آمنا في أوطاننا أصلح أئمتنا ولاة أمورنا اجعل ولايتنا في من قال منصور بن عمار መንሱር ኢብኑ አማር እንዲህ ይላል كان لي صديق مسرف على نفسه አንድ ثم تاب. ጓደኛ ነበረኝ ራሱ ላይ ድንበር ያለፈ ከዛም ተውበት አደረገ وكنت أراه كثيرا ታዲያ ብዙ ጊዜ ያው ነበር أراه አየው ነበር كثيرا ብዙ ጊዜ من العباد ከሚገዙት والقوام والصوام ከሚቆሙትና ከሚጾሙት أراه كثير العبادة ብዙ والتهجد አየው ነበር በኢባዳና በተሐጁድ ففقدته أياما ለቀናት አጣሁትና فقيل لي هو مريض አሞታል ተባልኩ فأتيت إلى داره ወደ ቤቱ መጣሁ فخرجت إلي ابنته ሕፃን ልጁ ወጣች فقالت من تريد ማንን ትፈልጋለህ አለች قلت قولي لأبيك فلان ለአባትሽ ገሌ መጥቷል በይው አልኳት فاستأذنت لي አስፈቀደችልኝና ثم دخلت ከዚያም ገባው فوجدته في وسط الدار በቤት መሃል ላይ ሆኖ አገኘሁት وهو مضطجع على فراشه ፍራሹ ላይ ተኝቷል እሱ وقد اسود وجهه ፊቱ ጠቁሯል وأذرفت عيناه አይኑ ያነባል وغلظت شفتاه ከንፈሩ ደርቋል فقلت له وأنا خائف ታዲያ منه እኔ ለሱ ፈርቼ ያልኩኝ يا أخي ወንድሜ أكثر من قول لا لا إله إله إلا إلا الله الله ማለትን አብዛ ففتح አይኑን عينيه ከፍትና فنظر إلي بشدة አተኩሮቱን ሲያበቃ ثم غشي عليه እንደገና ተመለሰ فقلت له ثانيا አሁን ሁለተኛ ጊዜ ያልኩት يا أخي ወንድሜ أكثر من قول لا إله إلا لا الله إله إلا الله ማለትን አብዛ ثم كررتها عليه ثالثا አሁንም ለሶስተኛ ጊዜ ደገምኩለት ففتح عينيه وقال አይኑን ከፈተና አለኝ يا أخي منصور ወንድሜ መንሱር ሆይ هذه كلمة ይሄ ቃል እኮ قد حيل بيني እኔ وبينها ላይ ተጋርዷል هذه كلمة ይሄ ቃል እኮ قد حيل بيني እንደ وبينها ተጋርዷል فقلت لا حول لا ولا حول ولا قوة إلا قوة إلا بالله بالله العلي العلي العظيم አልኩኝ ثم قلت له ከዚያም አልኩት يا أخي ወንድሜ أين تلك الصلاة የታል ያ ሰላት والصيام والتهجد ጾምና والقيام ተሐጁድ ስግደት فقال አለኝ كان ذلك لغير الله እኮ ለአላህ አልነበረም كان ذلك لغير ያ الله ለአላህ አልነበረም وكانت توبتي كاذبة ተውባ የሚውሸት ነበር إنما كنت أفعل ذلك ያንን ስፈጽም ነበር ليقال عني እንዲባልልኝ ነው وأذكر به እንዲወሳበት ነው وكنت أفعل ذلك رياء ያንን للناس ስፈጽም የነበረ ለይሉኝታ فإذا خلوت إلى نفسي ወደ ራሴ ስመለስ أغلقت الأبواب በሩን እዘጋለሁ وأرخيت الستور መጋረጃ ጋርዳለሁ وشربت الخمور መጠጥ ጠጣለሁ وبارزت ربي بالمعاصي ጌታዬን በኃጢአት አምጻለሁ ودمت على ذلك مدة በዚህ የተወሰነ ከገፋው በኋላ ህመም አገኘ وأشرفت على الهلاك ለሞት ተዳረሱ فقلت لابنتي هذا ለዚህ ልጅ አልኳት ناوليني المصحف ቁርአን አቀብኝ فقلت ከዚያም بعد أن أخذت ቁርአንን المصحف ከወሰድኩ በኋላ አልኩኝ اللهم አላህ ሆይ بحق كلامك በዚህ هذا ሐቅ ንግግር في የሆነበት هذا المصحف العظيم በዚህ ታላቁ ቁርአን إلا ما አድነኝ شفيتني ይህንን መዓት ورفعت عني البلاء ካላነሳህልኝ وأنا እኔ أعاهدك ደግሞ ቃል እገባልሃለሁ ألا أعود إلى ذنب ሁለተኛ ወደ أبدا ጥፋቴ እንደማልመለስ ففرج الله عني አላህ ፈረጀኝ ففرج الله عني አላህ ፈረጃውን አመጣልኝ فلما شفيت ከዚያም ስድን عدت إلى ما كنت ወደ عليه ነበርኩበት من ተመለስኩ اللهو واللذات ዝንጋቴና ጥፋት وأنساني الشيطان ሸይጣን አስረሳኝ العهد الذي بيني በእኔና وبين በአላህ ربي መካከል የነበረውን ቃል ኪዳን فبقيت على ذلك مدة የተወሰነ من ጊዜ الزمن ቆየሁ በዚህ ሁኔታ فمرضت مرة ለሁለተኛ ثانية ጊዜ ታመምኩ أشرفت ይህኔ حينها على الهلاك والموت ለሞት የተቃረበ ህመም ሆነብኝ فأمرت أهلي ቤተሰቦችን አዘዝኩ فأخرجوني إلى وسط الدار كعادة እንደ ልማደ ቤቱ መሃል ላይ አወጡኝ ثم دعوت بالمصحف ከዚያም በቁርአን ጸለይኩኝ فقرأت فيه የተወሰነም አነበብኩ ثم رفعته ከዛም ከፍ አረኩና قلت አልኩኝ اللهم አላህ ሆይ بحرمة ما في هذا المصحف الكريم من በዚህ كلامك መጽሐፍ ይሁንብህ إلا ما فرجت عني መዓቱን አንሳልኝ ورفعت عني البلاء መዓቱንም አንሳልኝ فاستجاب الله مني አላህ ተቀበለኝ ከኔ وفرج عني ፈረጀኝ ثم ከዚህ عدت በኋላ إلى ما كنت عليه من አሁንም الذنب ወደ والضياع ነበርኩበት ጥፋት ተመለስኩ ما كأني عاهدت الله ألا أعود ልክ ከአላህ ጋር ቃል ኪዳን እንዳልነበረኝ فوقعت في هذا المرض الذي አሁን تراني فيه በምታየኝ الآن ህመም ላይ ተገኘው فأمرت أهلي ቤተሰቦችን አዘዝኩ فأخرجوني إلى وسط ቤቱ መሃል ላይ الدار ያስቀመጡኝ كما تراني እንደምታየኝ ثم دعوت بالمصحف ከዚያም لأقرأ ቁርአን فيه ልቀራ ስገልጠው فلم يتبين لي حرف واحد منه አንድም ቃል ሊታየኝ دعوت አልቻለም بالمصحف ቁርአኑን አምጥቼ لأقرأ
فيه لقراسل فلم يتبين لي حرف واحد عندن منه قال لجلصلኝ አልቻለም فعلمت አወቅኩ أن الله سبحانه قد غضب الله علي سبحانه وتعالى ተቆጥቶብኛል فرفعت رأسي إلى السماء ራሴን ወደ ሰማይ ከፍ አደረኩ وقلت ከዚያም አልኩ اللهم አላህ ሆይ فرج عني يا جبار السماء والأرض فرجኝ جبار السماوات والأرض اللهم فرج عني الله يفرجኝ يا جبار السماء جبار والأرض السماوات والأرض الكت فسمعت سمعوا كأن هاتفا يقول ልክ እንደ ጥሪ ሲል تتوب عن الذنوب إذا مرضت በታመምክ ጊዜ ተውባት አድርጋለህ وترجع للذنوب إذا برئت ከህመም ስትድን ትመለስበታለህ فكم من كربة نجاك منها ስንት ችግርህን ነፃ አወጣ وكم كشف البلاء إذا بليت ስንት መዓትህን አነሳ أما تخشى አትፈራምን بأن تأتي المنايا ተዓረሙትህን መምጣት وأنت على الخطايا قد لخوت በወንጀል ላይ ሆነ قال منصور بن عمار መንሱር ብን አማር እንዲህ ይላል فوالله ما خرجت من عنده ወላሂ ከቤቱ إلا አልወጣሁም وعيني تسكب العبرات እንባዬን እያዘነብኩ ቢሆን እንጂ فما وصلت الباب ልክ በር ላይ ስደርስ أنه قد مات ሞቷል አሉኝ حيل بينهم በእነሱና وبين ما በሚፈልጉት يشتهون መካከል ከልካይ ገባባቸው حديثنا ወሬያችን ليس عن الغارقين ባህርና في حال ወንዝ ውስጥ والأنهار ስለሰጠሙ ሰዎች አይደለም فأولئك إن كانوا صالحين እነዚያ ሳሊሖች ከሆኑ كانوا شهداء بإذن العزيز الغفار ሸሂድ ይሆናሉ በአሸናፊውና መሐሪው ጌታ ፍቃድ ولكن حديثنا ነገር ግን ወሬያችን رسالة መልእክት ነው إلى الغارقين في الشهوات والملذات በስሜት ውስጥ ለሰጠሙ يرتوون منها ልክ ዱንያ ላይ كأنهم مخلدون في هذه الدنيا ይዘወተሩ ይመስል تناسوا أن الدنيا ረስተዋል ይህች ዱንያ دار ممر وامتحان የማለፊያና የፈተና ሀገር መሆኑ إنهم يغرقون እነሱ እየሰጠሙ ነው وهم لا يشعرون ግን አይታወቃቸው فهيا نسمع እስኪ እንስማ بعضا የተወሰነውን من أحوالهم ከሁኔታቸው من أحوال الغارقين ከሰማጮች ሁኔታ ليلهم ونهارهم سواء ሌሊታቸውም ቀናቸውም እኩል ነው يظنون ያስባሉ أن السعادة في ደስታ لذة በጣፋጭ وشهوات ነገርና በስሜት ውስጥ ነው وفي ያለው سفر ومغامرة በጉዞና በጀብድ استحوذ عليهم الشيطان ሸይጣን በእነሱ ላይ ተሾመባቸው فأنساهم ذكر الله አላህንም ከማስታወስ አስረሳቸው يستيقظ الواحد منهم قبل الفجر ከነሱ لموعد ውስጥ አንዱ طائرة ይነቃል ከሱቢ በፊት ለአውሮፕላን ቀጠሮ وسفر وسياحة ለጉዞና ለጉብኝት ولا يستطيع أن يستيقظ ለፈጅር لصلاة ሰላት الفجر ግን መንቃት አይችልም مع أن التخلف عن صلاة الفجر من ከፈጅር علامات ሰላት المنافقين መቅረት ከሙናፊቆች ምልክት ከመሆኑ ጋር تراهم في الملاعب ጨዋታ ቦታዎች ውስጥ ታያቸዋለህ يجوبونها طولا وعرضا በቁመቱም በጎኑም ሲያቆራርጡት خلف الكرة ከኳሱ ኋላ ሆነው ولا يقون على أداء الصلاة ሰላትን ለመፈጸም ግን አይበረቱም ولا تراهم في صفوف المصلين በሰጋጆች ሰፍ ውስጥም አታያቸው رغم أن المسجد መስጂዱ لا يبعد عنهم سوى ከተወሰኑ خطوات. እርምጃዎች የማይርቅ ሆኖ من ሳለ أحوال الغارقين ከሰማጮች ሁኔታ ውስጥ أوقاتهم ጊዜያቸው لهو ولعب ዛዛታና ጨዋታ ነው غناء وطرب ሙዚቃና ጭፈራ ነው لا يعرفون معروفا መልካም ولا ነገርን ينكرون አያዙም منكرا መጥፎ ነገርን ማያወግዙም يعرفون أسماء المغنيين የሴትና والمغنيات የወንድ ዘፋኝ ስሞችን ያውቃሉ والساقطين የወንድና والساقطات የሴት ወራዶችንም بل ረንደውም ويعرفون ميولهم ዝንባሌያቸውን ورغباتهم ፍላጎታቸውንና ዜናቸውንም بل ያውቃሉ ربما يعرفون أسماء زوجاتهم የሚስቶቻቸውና وأبنائهم የልጆቻቸው ስሞች ሊያውቁ ይችላሉ ولا يعرفون سيرة محمد صلى الله عليه وسلم የሙሐመድ ሰለላሁ ዐለይሂ ወሰለም ታሪክ ግን አያውቁም وسيرة أصحابه የሰሃቦቻቸውን وسيرة ታሪክ أمهات المؤمنين የሙእሚኖች ታሪክ رضي الله عنهم ረዲየላሁ أجمعين ዐንሁም አጅመዒን يقرؤون الصحف والمجلات ጋዜጣዎችና መጽሔቶችን ያነባሉ وينفقون في سبيلها በእነሱ عشرات መንገድ ላይ ማስር ያወጣሉ እንደውም በመቶዎች ያወጣሉ ولا يقرؤون القرآن ولا ቁርአን حتى ግን لحظة አያነቡም ለተወሰኑ ጊዜያት እንኳን تراهم عند الإشارات አደባባይ ላይ ታያቸዋለህ قد رفعوا أصواتهم የመኪና كبيرات ማይክ ድምጽ السيارات ከፍ አድርገው على موسيقى وألحان በሙዚቃና በዘፈን وهي مزامير እሱም الشيطان የሸይጣን መዝሙሮች ናቸው تهتز أجسادهم ሰውነታቸው ይንቀጠቀጣሉ طربا ونشوة በጭፈራና الإذان በመንሰሳት ለነሱ ولا يهتز ልባቸው لهم ግን قلب አይንቀጠቀጥም عند سماع القرآن ቁርአን በሚሰሙበት ጊዜ قال الله አላህም للشيطان ለሸይጣን አለው واستفزز من استطعت منهم ከነሱ بصوتك የቻልከውን ሁሉ በድምጽ አታል وأجلب عليهم بخيلك በእነሱ ورجلك ላይ በፈረሰኞችም በእግረኞችም ሆነ ለፍት وشاركهم في الأموال والأولاد وعدهم በገንዘቦቻቸው ልጆቻቸውም ላይ ተጋራቸው ቃልም وما ግባላቸው يعدهم الشيطان إلا ሸይጣንን غرورا ማታለያን ቃል እንጂ ሌላ من አይገባም أحوال الغارقين ከሰማጮች ሁኔታ تراهم في ታያቸዋለህ الأسواق والمجمعات በገበያና በመሰብሰቢያ ቦታው يعتنون بالمظاهر ሌላኛው ገጽታ ትኩረት ሲያደርጉ والشخصيات መስብናቸው والسرائر خاوية ውስጣቸው ግን ባዶ ነው يعيشون بلا أمن ولا ያለ أمان ጸጥታና ደህንነት ይኖራሉ ولا راحة ولا ያለ استقرار ረፍትና بل መረጋጋት قل بلا حياة እንደውም ያለ فأي ህይወት حياة بلا ያለ إيمان ኢማን ህይወት ምንድነው قال جل في علاه አላህ عز وجل الذين آمنوا እነዛ ያመኑት ولم يلبسوا إيمانهم بظلم እምነታቸውንም በበደል ያልቀላቀሉ أولئك لهم الأمن እነሱ وهم ጸጥታ مهتدون ያላቸው እነሱም የተመሩ ናቸው قلوبهم ልቦቻቸው تئن من الذنوب وتشتكي ያቃስታሉ በወንጀል ስሞታ أطفأت الذنوب نور الإيمان في ወንጀል قلوبهم ከልቦቻቸው ኢማን ብርሃን አጥፍተውታል وقطعت الآهات والحسرات كهولا ማቃሰትም ቆርጧቸዋል
ጉበታቸው وأرق في الهموم مضاجعهم ጭንቀትም ጎናቸው ረፍት መስቷቸው يغرقون في لجج المعاصي والآثام ይሰምጣሉ በወንጀልና ጥፋት ባህሮች ውስጥ من مصيبة إلى مصيبة ከአደጋ ወደ አደጋ ومن هم إلى هم ከሐሳብ ወደ ሐሳብ ومن غم إلى غم ከጭንቀት ወደ ጭንቀት ولا هم يتوبون ወይ አይተውብቱ ولا هم يذكرون ወይ አይገሰጹም وصدق الله حين قال አላህም እውነት ተናግሯል እንዲህ ومن أعرض عن ذكري ከግሳጼ የሚዞረ فإن له معيشة ለሱ ضنكا ጠባብ ኑሮ አለ ونحشره يوم القيامة أعمى በቂያማ ቀንም እውር ሆኖ قال እንቀሰቅሷለን رب لما حشرتني أعمى ጌታዬ ሆይ ለምን እውር አድርገህ አነሳኸኝ እኔ በርግጥ የማይሆኝ ሳለኝ هو مع ضلاله وعصيانه وتمرده እሱ يحاجز ከጠሜቱና ከአመጹ ከትዕቢቱ ጋር ይከራከራል قال رب لما حشرتني أعمى ጌታዬ ሆይ ለምን እውር አድርገህ ቀሰቀስከኝ وقد كنت بصيرا በርግጥ የማይነበርኩ ሲሆን ይላል قال كذلك أتتك آياتنا فنسيت እንደዚህ ሆኖ ታምራቸው መጣለ ጊዜ ተውካት وكذلك اليوم تنسى እንደዚሁም ዛሬ አንተ ትተዋለህ وكذلك نجزي من أسرف ولم يؤمن بآيات እንደዚሁም ربه ድንበር ያለፈና በዚህ ጌታው አንቀጾች ያላመነ ሰው ولعذاب الآخرة أشد እንቀጣለን የአኺራ ቅጣት በጣም ብርቱ ሁሉ ጊዜም ዘውታሪ ነው إنهم يغرقون እነሱ እየሰመጡ ነው ومع هذا እንዲህም ሆኖ لا يفكرون بالتوبة والندم ተውበትና መጸጸትን አያስቡ اللهم إلا خطرات تمر على قلوبهم አላህ ሆይ በልባቸው የሚያልፍ ሁሉ የሚል ስቃይ تناديهم إلى ركوب السفينة والانضمام إلى ትጠራቸዋለች ወደ መርከቡ እንዲሳፈሩ ወደ ተውበተኞች ክፍለት يسمعون المواعظ ولا يتعظون ምክሮችን ይሰማሉ አይመከሩ يدفنون الموتى ولا يعتبرون ሙታኖችን ይቀብራሉ አያስተውሉ يرون الحق ولا يتبعون ሐቅን ያሉ አይከተሉ ይጠራሉ ولا መልስ يستجيبون አይሰጡ نقول لهم ما قال ለነሱ አላህ ያለው እንላቸዋለን يا قومنا ወገኖቻችን ሆይ أجيبوا داعي الله وآمنوا به የአላህን ጥሪ ተቀበሉ በሱም እመኑ ኃጢአቶችን ይምርላችኋል ከሳዩ ቅጣት ومن لا ይመርላችኋል يجيب داعي الله የአላህን ጥሪ የማይቀበል ሰው فليس بمعجز في الأرض በምድር ውስጥ የሚያመልጥ وليس አይደለም له من دونه ከእርሱም أولياء ሌላ ረዳቶች የሉትም أولئك في ضلال እነዚህም مبين በግልጽ ስተት ውስጥ ናቸው يا قومنا اسمعها مني አድምጠኝና وافهمها جيدا يا رب በደንብ ተረዳኝ የመንገድ ጓዴ إن قيمتك ያንተ ዋጋ بالهم الذي تحمله በምትሸከመው ሐሳብ ልክ ነው والهدف الذي تحيا من أجله በምትኖርለት ዓላማ ግብ ልክ ነው وحين يكون الهم تافها ሐሳብህ ውዳቂ የሆነ ጊዜ فقيمة الإنسان የሰውየው معروفة ዋጋ የታወቀ ነው ማብራሪያ አያስፈልገውም فحاصل ضرب الصفر في صفر ዜሮን ከዜሮ ጋር ብታበዛው تساوي صفر መልሱ ዜሮ ነውና لكن حين يكون ነገር همك ግን ግብና ዓላማ وهدفك أخروي አኺራዊና سماويا ሰማያዊ ሲሆን فإنك تكون በህይወት رقم ብዜት صعب ውስጥ في معادلة መስሊት الحياة አስቸጋሪ ቁጥር ትሆናለህ واعلم ወቅ أنه من رضي بالدون فهو دون የበታችነትን የወደደ የበታች ومن ነው يتهيب صعود ተራሮችን الجبال መውጣት የፈራ يعيش أبد الدهر بين የዘላለም ጉድጓዶች መሃል أوصيك ይኖራል أخيرا ونفسي በመጨረሻም አንተንም ራሴንም ባላህ ፍራቻ እመክራለሁ أخيرا ونفسي بتقوى ራሴንም الله አንተንም ባላህ ፍራቻ فقد زادت الفتن يا ربي قدر ፈተናው ጨምሯል የመንገድ ጓዴ فقد زادت الفتن يا ربي قدر ፈተናው ጨምሯል የመንገድ ጓዴ ونحن والله እኛ ደግሞ ባላህ ይሁንብን نقرب إلى الساعات ወደ ቂያማ ይበልጥ مما እየቀረብን كان عليه المسلمون ሙስሊሞች قبل ከነበሩበት 14 ከ14 ክፍለ ዘመናት حين በፊት نزل قول الله የአላህ ቃል ሲወርድ الساعة اقتربت الساعة የሚለው فها هي العلامات تترى ይኸውና ምልክቶቹ تطاول الحفاة العراة እየተከታተሉ ووسد الأمر إلى غير أهل ኃላፊነት ባለቤቱ ላልሆነ ተሰጠ ورأينا الكاسيات العاريات ለብሰው እርቃን የሆኑትንም ተመልክተናል شربت الخمور ኸምር ተጠጣ واستحلت المعازف ሙዚቃ تسجيلات መሳሪያና ሙዚቃ ሐላል ተደረገ وانتشر الربا وتركت الصلوات ሪባ ተስፋፋ ሰላትን ተተወ فماذا ننتظر يا ربي قدر ምንድነው ምን ጠብቀው የመንገድ ጓዴ فماذا ننتظر يا ربي قدر ምንድነው ምን ጠብቀው የመንገድ ጓዴ كتب لي أحد التائبين አንድ ተውበት አድራጊ ጻፈልኝ قصة توبته ورجوعه إلى ተውበት الله አድርጎ ወደ አላህ የተመለሰበትን ታሪክ بعد ضياع ومعاناة استمرت سنوات ለዓመታት ያህል ሲፈጸም ከነበረ መጥፎ ስራ በኋላ قال في سطوره وفي رسالته ይላል በደብዳቤውና በመልእክቱ እንዴት እንደምጀምርልህ አላውቅም وكيف أعبر لك عن قصة الرجوع እንዴት እንደተመለስኩ እንደማብራራለህ أنا شاب እኔ ወጣት ነኝ أبلغ اليوم من العمر 6 እድሜ ዛሬ 26 የደረሰ ሰው أنا أكبر إخوتي እኔና ታላቅ ወንድሞቼ وأسرتي فقيرة جدا ቤተሰቦቼ እጅግ ድሆች ነን أما أصحابي ጓደኞቼ ደግሞ فلا يصلون የማይሰግዱ ናቸው ولا يصومون የማይጾሙ ናቸው حياتنا بكل صراحة ህይወታችን እውነት ለመናገር ማምሸት وخمر ومخدرات መጠጣትና ማጨስ ነው 7 سنوات على هذه الحال 7 ዓመታትን በዚህ ሁኔታ አሳልፈናል حتى مللنا من هذا الضياع በዚህ ጥፋት እስክንሰለች ድረስ فبدأنا ታዲያ ጀመር بطريق آخر من طرق ሌላ الضياع የጥፋት መንገድን ፍለጋ وبدأنا رحلة جديدة من ደግሞ رحلات ጀመርን الغفلة. የዝንጋታን አዲስ ጉዞ اقترح أحدنا አንዳችን አመላከተን أن نسافر لبلاد
ወደ ካፊሮች ሀገር እንድንሳፈር ሌላ የመጥፊያ መንገድ ለመቀየር አደረግነው። ማድረግ አልነበረብንም ነበር። እዛ ተማርን የዝሙትን ጥበብና ክህደት፣ ማታለልና ውሸትን። በጉዟችን የምንቆይ የነበረው በርካታ ወራት ነው። ገንዘባችን ባለቀ ጊዜ ወደ ቤተሰቦቻችን ደውላለን። እኛ አደገኛ ስካር ውስጥ ሆነን እንጠይቃቸዋለን ገንዘብ እንዲልኩልንና እንድንመለስ። ገንዘቡ በደረሰ ጊዜ የቀረውን ጊዜያት እናራዝማለን። እኛ ሁሌ እንዲህ ነን። ከኛ ውስጥ አንዱ ቤተሰቦቹ ጋር ይደውላል ለውሸትና ለማታለል። ከቀናት ባንዱ ቀን መኪና ተከራይተን ወደ አንድ የመጥፊያ መዝናኛ ሄድን። ኸምርና ሙዚቃ ያለበት፣ እንደ እንስሳ የሚደነስበት። እንደውም የእንስሳ ህይወት ከዚህ ህይወት የተሻለ ነው። እኛ በዚህ ሁኔታ ተቀምጠን ወሬ እያወራን የመጠጥ ብርጭቆ እየተለዋወጥን አንድ ጓደኛችን አለ አንድ የቅርብ ቦታ ደርሼ እመጣለሁ፣ በፍጥነት እመለስላችኋለሁ። ሄደ። ባደገኛ የስካር ሁኔታ ላይ ነበር። ሰዓታት አለፉ፣ አልተመለሰም። እሱን ፍለጋ ወጣ። ፍለጋው በኋላ ከመነ መኪናው ከትልቅ ከፍታ ላይ ወድቆ አገኘ ነው። በመጥፎ ሁኔታ ሞተ። አለቀስን፣ አዘንን በሞቱ። ወደ ቤታችን ተመለስን። ሐዘን የተጨነብን ሆነን ወራትም አልፈጀንም ወደ ነበርንበት ለመመለስ። ያ አላህ ልባችን ምን ያህል ይደረቀ ነበር። አልነበርኩም ገንዘብ ማገኝ ሰው የወር ገቢ የሌለኝ ነኝ። እንደውም ማታላምታታ ነበር። ቤተሰቦቼ በዚህ የተነሳ ትልቅ የገንዘብ ዕዳ ተሸክመዋል። እንደውም ተበድሬ የጉዟችን ወጪ ሸፍን ነበር። ለነሱም ስል ከነሱም ሸከም ነበር። እነሱ ከኔ በለጠ ገንዘብ እያላቸው ከኔ በለጠ ሁኔታ ነው አጠረጥር ነበር። እኔ ከሰጪነቴና ለጓደኛ የመስዋዕትነት ከመክፈል ዕዳ የተደራረበብኝ ሁኔታ የከፋ። ጓደኞቼን የመተው ጀመሩ። ምን አይነት ጓደኞች ናቸው? በእርግጥ ለኔ ሳይነግሩኝ መሄድ ጀምረዋል። እኔ በእነሱ ሰበብ ዕዳ ተሸክሜ ሳበቃ ይሄን የተገለጸልኝ እነዚህ የጥቅምና የጥፋት ጓደኞች እንደሆኑ እኔም አልኩኝ። የዘገየ መገለጽ ነው። የዘገየ መገለጽ ነው። ሌሎችን ተጎዳኝ። ሁኔታቸው ከነሱ የተሻሉ አይደለም። ሌሎችን ተጎዳኘው። ሁኔታቸው ከነሱ የተሻሉ አይደሉም። ገንዘብ አጠራቀምኩና ከነሱ ጋር ተጓዝን። ከአጎቴ ልጅ ጋርም ከሌሎች ጓደኞችም ጋር ሆነን ወደ አንድ ኤዥያዊ ሀገር በእብደቷና ፈሳዷ የታወቀች ከተማ ደረሰ። በደረሰን በሁለት ቀን ያጎቴ ልጅ እንደሚመለስ ነገረኝ። ለምን እንደሚመለስ ጠይቀዋለኝ። በህልሜ ዛሬ አየሁ እዚህ ሀገር ያሉ ሰዎች እየተቃጠሉ አየሁ። በህልሜ አየሁ ሰዎች በዚህ ሀገር ላይ ሲቃጠሉ እሳት እየነደደባቸው። አንድ በጣም እጅግ የነጣ ሰው መጣና አለኝ፣ ተመለስ አብራቸው ከመቃጠልህ በፊት ተመለስ፣ አብራቸው ከመቃጠልህ በፊት አለ። ያጎቴ ልጅ ተመለሰ፣ እኔም አብሬው ተመለስኩ። በቤቴ ውስጥ ተመለስኩ፣ ያለ ገንዘብ ያለ ጓደኛ። አላህ የሚያውቀው ሐዘን ጭንቀትና ሐሳብ ውስጤን አገኘው። ከቀናት ባንዱ ቀን የመሸጋገሪያ ጊዜ ደረሰ። ከቀናት ባንዱ ቀን እናቴ መጣች እያለቀሰች አናገረችኝም። ለምንድነው ማትሰግዱ አለች። ለምንድነው ወደ አላህ ማትመለሰው? ካሴትም ሰጠችኝ እንዳዳምጠው ማስማለችኝ። ከዛም ትታኝ ሄደች። ከዛ ካሴቱ መስማት ጀመርኩ። ተሰማኝ እኔ ስለኔ የሚነገር ካሴቱ የሚያወራው ወደ ጥፋት ወንጀል ስለሚሰምጡ ሰዎች ነው። ካሴቱ የሚናገረው ስለ መጥፎ ጓደኛ ስለ ዘላቂነትና ስለ መጥፎ ጓደኝነት አጥፊ። ማልቀስ ጀመርኩ። ማልቀስ ስለ ተውባና ወደ ራስ ስለመመለስ አሰብኩ ይላል ባለ ደብዳቤው። ያ ሼክ ግን ታውቃለህ የካሴቱ ባለቤት ማን እንደሆነ? ታውቃለህ ግን ያ ሼክ
صاحب الشريط የካሴቱ ባለቤት ማን እንደሆነ إنه أنت እሱ አንተ ነህ وأنا أحبك حبا شديدا እኔ በጣም ወድሃለሁ وأنا أحبك حبا شديدا እኔ በጣም ወድሃለሁ وكان اسم الشريط የካሴቱ ስምም أحوال الغارقين የሰማጮች ሁኔታ የሚል ነው ثم أعطتني أمي شريطا آخر ከዛም እናቴ ሌላ ካሴት ሰጠችኝ اسمه قوافل العائدين ወደ ተመላሾች ቅፍለት የሚለውን ያንተ قلت أنا እኔም ማልኩ اللهم اجعلنا خيرا مما يقولون አላህ ሆይ ከሚሉት የበለጠ አድርገን وأحسن مما يظنون ከሚጠረጥሩትም የተሻለ واغفر لنا ما لا يعلمون ከማያውቁት ነገራችንን ማረን يقول ها أنا ذا ይሄው እኔ أكتب لك الرسالة ደብዳቤ እየጻፍኩልህ ነው وأنا أبكي بكاء شديدا ብርቱ ለቅሶን እያለቀስኩ وأمي جالسة عندي تبكي معي እናቴም ጎኔ ተቀምጣ ታለቅሳለች وتدعو لك بالثبات በጽናትም ዱዓ እያደረገችልህ ነው وتدعو لك بالثبات حتى ዱዓ ታደርግልሃለች እንድትጸናበት وهي فرحة جدا بتوبتي እሷ በእኔ ተውበት በጣም ደስተኛ ናት يا شيخ ያ ሼኽ إن قصتي أكبر وأعظم من هذا በእርግጥ ይሄ ታሪኬ ከዚህ የበዛ ነበር ولكني ذكرتها لك ነገር ግን باختصار ባጭሩ ነው ላንተ ያስቀመጥኩልህ أما من أخباري الجديدة እና አሁን ከአዲሱ ሁኔታዬ منذ أن بدأت الحياة الجديدة አዲስ ህይወት ከጀመርኩ በኋላ حياة التوبة والاستقامة የተውበትና የእስቲቃማ ህይወት فأنا أنتقل من خير إلى خير እኔ ከኸይር ወደ ኸይር እየተሸጋገርኩ ومن ነው نور إلى نور ከብርሃን ወደ ብርሃን لقد حصلت على وظيفة ስራም አግኝቻለሁ وأنا الذي كنت عاطلا እኔ لسنوات ለዓመታት ተስተጓጉዬ ነበርኩ ሰው وأزيدك خبرا من الأخبار ከነገሬ ላይ አንድ ነገር ልጨምርልህ ستفرح لي عندما أخبرك به ትደሰትልኛለህ ይህን ስነግርህ فزيادة على وظيفتي ከስራዬ በተጨማሪ أنا الآن مؤذن في እኔ بيت አሁን من ሙአዚን بيوت الله. ሆኛለሁ ከአላህ ቤት ውስጥ ባንዱ ቤት أنا الآن እኔ አሁን مؤذن في بيت ሙአዚን من ሆኛለሁ بيوت ከአላህ الله. ቤት ውስጥ ባንዱ ቤት أصلح بالأذان በአዛን እላለሁ وأردد في اليوم በቀናት مرات ውስጥ ومرات ደጋግማለሁ الله أكبر አላሁ አክበርንና ولا إله إلا الله ላ ኢላሃ ኢላላህ فادعوا لي بالثبات በጽናት ዱዓ አድርግልኝ وإني والله እኔ ወላሂ لأدعو لأصحاب الماضي بالهداية ለቀድሞ والصلاح. ጓደኞቼ ዱዓ አድርጋለሁ وأتمنى እመኛለሁም أن يعتبر ከታሪኬ بقصتي ይማሩ ዘንድ الأبصار. የህሊና ባለቤቶች